የሚድል ፓወር የምንላቸው ኃይሎች ሚና ሰፊ የሆነበት ነው። ፕሬዚደንቱም ትናንትና በስፋት የተናገሩት አለ። ከኢትዮጵያ ሳይድም የሚነሳ አለ፣ ከሌሎች አናሊስቶች የሚነሳ ጉዳይ አለ። ነገሮች በፍጥነት እየተጋጋሉ ነው እየሄዱ ያሉት። የትግራይ ጉዳይ አለ፣ የኤርትራ ጉዳይ አለ፣ የአማራ ክልል ጉዳይ አለ፣ አሁን ደግሞ ከብልጽግና የሚነሳ ጉዳይ አለ። ነገር በጣም እየተባባሰ ነው እያለ ያለው። አይ ቲንክ ህዝባችን መጸለይ በተቻለ መጠን በሁሉም አመራር ላይ ጫና በማድረግ ጦርነት ለማስቀረት የሚቻለውን ሁሉ መረባረብ የሚያስፈልግ ይመስለኛል። እሺ፣ አመሰግናለሁ። ሁኔታዎች ከነበሩበት በተለይም ዲፕሎማቲክ ግንኙነቱ እየተባባሱ መሆኑን ነው የሚያመለክተው የሚል ነው። ሌላውን በዝርዝር ሌላ ጊዜ የምንመለስበት ይሆናል፣ ወይ ምናልባት አንተም የምታጋራን ይሆናል። ሌላኛው ሁለተኛው እንዲህ በፍጥነት የማደርገው ወደ ዋናው ጉዳይ መግባት እንድንፈልግ ስለፈለግኩኝ ነው። ትላንትና ወዲያ የአሜሪካ ኤምባሲ እነኝን መግለጫ አውጥቶ ነበር እና ጥሪም ልንለው እንችላለን። በአምባሳደር ኤርቪን ማሲንጋ የሚመራው አንተም ሪያክት አድርጋል። የመጀመሪያው ወዲያውኑ ነው ሳይቆዩ ያሻሻሉት የተሰመረበት ላይን ላይ እሱ ልዩነት ሲኖረዋል ወይ የሚል ነው። አንደኛው በምን ምክንያት ነው ይሄንን ማሻሻያ ያመጡት የሚለው ስፔኩሌት ማድረግ ይቻላል፣ ግን ዞሮ ዞሮ በሜሴጅ ደረጃ ለውጥ ይኖረዋል የሚል ነው። በይዘት ደረጃ ደግሞ ሁሉም ጥሪ የተደረጋላቸው አካላት ወዲያውኑ ነው መልስ የሰጡት ከተለመደው በላይ። ጀዋር ለምሳሌ የኦኤልኤም መሪ ዛሬ በቢቢሲ ላይ በአፋን ኦሮሞ ተናግረዋል። ያሉት እንዳውም እንቀበላለን፣ ሀሳቡ ጥሩ ነው፣ ጥሪውን እንቀበላለን፣ ግን የድርድሩ ውጤታማነት የሚወሰነው በአገዛዙ ላይ ነው ወይም በአብይ ላይ ነው፣ መተማመን ከባድ ነው የሚል ነው። ሁለቱም ፋኖዎች ትላንትና ወዳ መግለጫ አውጥተዋል። ስለዚህ ይህንን ጉዳይ እንዴት ነው የምታየው? ምንስ መደረግ ነው ያለበት? ኦፍኮርስ ፓክድ የሆነ ጥያቄ ነው። በተመቸ መልኩ መልስ። ሞገስ፣ አምባሳደር ማሲንጋ ከፍተኛ ምስጋና የሚገባቸው አምባሳደር ናቸው። በሀገራችን በአሁኑ ወቅት ካሉ አምባሳደሮች ውስጥ የሰላም ጉዳይ በጣም የሚያስጨንቃቸው፣ በተቻላቸው መጠን ከአንድ ዲፕሎማት ከሚጠበቀው ባለፈ ጥረት እያደረጉ ያሉ አምባሳደር ናቸው። አይተህ እንደሆነ ባለፈው ሳምንት ሽሬ ሄደው ነበር። ሽሬ ሲሄዱ መቀሌ መሄድ ተስማቸው አይደለም። ሌሎች አምባሳደሮች መቀሌ መሄድ ተከልክሏል ብለው ቤታቸው ቁጭ ባሉበት ነው እኛ አምባሳደር መቀሌ ሳይሆን ሽሬ ሄዱት። ሽሬ ሲሄዱ መልእክቱ ለትግራይ እና ለፌዴራል መንግስት ብቻ ሳይሆን ለኤርትራ መልእክት ነው። የሰላም እጅ እየዘረጉ ነው ያሉት። ከፍተኛ ጥረት ነው እያደረጉ ያሉት በግልጽም ከጀርባ። ስለዚህ ሊመሰገኑ ይገባል። ስቴትመንቱ ኦብቪየስሊ የመጀመሪያው የድሮን ጉዳይ በጣም አሳሳቢ ጉዳይ ነው። አይ ቲንክ ዲፕሎማሲያዊ ጫና ተደርጎ ይመስለኛል የተነሳው። እሱ ላይ ብዙ ማነጋገር ያው ለጊዜው እኔም ሪያክት አደረኩ፣ ብዙዎችንም ሪያክት አደረግን። እሱ ላይ ብዙም ፎከስ ከማድረግ ይልቅ በአጠቃላይ ይዘቱ ምንድን ነው? አምባሳደሩ ይዘት ኢትዮጵያ ከገባችበት ውስብስብ የውስጥና ጎረቤት ሀገር ጋር እየገባችበት ካለችው አጣብቂኝ ከኢኮኖሚ ቀውሱ ለመውጣት ጦርነት በአፋጣኝ ማቆም እንዳለባቸው፣ መንግስትም በአፋጣኝ ወደ ጠረጴዛ ዙሪያ ጉዳዩን እንዲያመጣ፣ አማጺ ኃይሎችም ድርድር የጀመሩት ወደ ድርድር እንዲመለሱ፣ ያልጀመሩት ወደ ድርድር እንዲመጡ የሚል መልእክት ነው ያስተላለፉት። ሀገራችን የምትፈልገው መልእክት ነው። ሀገራችንና ህዝባችን የምትፈልገው ወቅቱን የዋጀ መልእክት ነው የተላለፈው እና ይሄን መልእክት መጀመሪያ ላይ በለጠፍኩት አይተው እንደሆነ ስለነበረው አዎ ትክክለኛ መልእክት ነው። ጫና ግን መንግስት ላይ መሆን አለበት፣ አብይ ላይ መሆን አለበት ነው ስለነበረው። ይሄንን ምለው ያለ ምክንያት ከእስር ቤት ከወጣው ጀምሮ ብዙዎቹ የዲፕሎማሲ እንቅስቃሴዎች፣ ብዙዎቹ የሰላም ጥረቶችን ስሳተፍባቸው የነበሩ ስለሆነ ፍረስትሬት ያደረገው በአብዛኛው ነገሮች እንዳይሳኩ፣ የተጀመሩ የድርድሮች እንዳይሳኩ፣ ኢቨን የተፈረሙ ራሱ ወደኋላ እንዲመለሱ፣ ያልተጀመሩ እንዳይጀመሩ ጣልቃ እየገባ ሲያከሽፍ የነበረው አብይ። ይሄ ምንም እንዳልኩ ወደፊት በዝርዝር ማውራት እንችላለን ጊዜ ሲኖረን እና ለዚህ ጫና መደረግ ያለበት ጥሪው ለሁሉም መሆኑን በጎ ሆኖ ሳለ ጫና መደረግ ያለበት አገዛዙ ላይ ነው የሚለውን ስላልፌ ነበር። አሁንም ቢሆን የአምባሳደሩን ጥሪ የህዝባችን በሙሉ የሚያመሰግነው እና የሚያወድሰው ነው። አምግላድ አማጽያኑም ይህን ጥሪ ፖዚቲቭ የመቀበላቸው
በጎና የሚያስመሰግናቸው ነው። የመንግስት ኃይሎችም ይሄንን ሲሪየስሊ ወስደው መሄድ እንዳለባቸው ላሳስብ እወዳለሁ። በጣም ጥሩ። ዞሮ ዞሮ መልእክቱ እኛ ደርሶናል፣ አይተነዋል እና መጨመር የምፈልገው ቢቀይሩም ባይቀይሩም ቀድሞ ስለታየ መልእክቱ ግልጽ ነው፣ ፐብሊክ ኖሌጅ ስለሆነ ያ እንደተጠበቀ ሆኖ ምናልባት አሁን ዛሬ ጠዋት ከትላንትና ማታ ጀምሮ ደግሞ እየተላለፈ ያለው መልእክት ምንድን ነው? አማጺዎች ከዚህ በፊት አንደራደርም ሲሉ ቆይተው ዛሬ ግን ወዲያውኑ ሁሉም ተሰባስበው ጥሪ ያቀረቡት እየጠፉ ስለሆነ እየተዳከሙና እየተሸነፉ ስለሆነ ነው የሚል መልእክትም እየተላለፈ ነው ያለው እና አንተ እንዴት ነው ዲኮድ የምታደርገው? እንዴት ነው የምትረዳው? እየተሸነፉ እየተዳከሙ ስለሆኑ ፍሮም ዘ ፖዚሽን ኦፍ ዊክነስ ነው ቶሎ መልስ የሰጡት? ይሄ እኮ ስለ አፍጋኒስታን አይደለም እያወራን ያለ ነው። ስለ ሀገራችንና ስለ ህዝባችን እኮ ነው። ዴይሊ ስለምናውቀው ሁኔታ እኮ ነው። ዛሬ ጎጃም ውስጥ፣ ጎንደር ውስጥ፣ አርሲ ውስጥ፣ ሸዋ ውስጥ ምን እየሆነ እንዳለ የምናውቀው ነገር ነው። በውጊያ በተለያዩ ውጊያዎች ላይ አማጺው ሊሸነፍ ይችላል፣ የመንግስት ጦር ሊሸነፍ ይችላል። ደዋር እየሰፋ ነው እየሄደ ያለው። ኦሮሚያ ብትወስደው አምና ሰፊ እንቅስቃሴ በወለጋና በሸዋ ነበረ ሲካሄድ የነበረው በተወሰነ በጉጂ። አሁን አርሲ፣ ምዕራብ ሐረርጌ ተስፋፍቶ እየሄደ ነው ያለው። በአማራ ክልልም በመንግስት ቁጥጥር ስር ያሉ ዋና መንገዶች እና ዋና ከተሞች ውጭ በየቀኑ እኮ ነው አይጌድስ ዴይሊ ነው የማገኘው መረጃ ከየወረዳው እንደምታየው ማለት ነው። ስለዚህ ይሄ እየተሸነፉ ነው ምናምን የሚለው ኦኬ በቃ ደስ ይበላቸው። እንደዚህ አይነት ነገር ይወዳል አብይና ደስ ይበለው በቃ እየተሸነፉ ነው። ለምን ይሁን እኛ ሰላም ነው የምንፈልገው። የትንፍጪው ዱቄቱን አምጪው። በምንም ራሱን ያሳምን። እየተሸነፉም ነው እየጠፉም ነው ብላ ብላ whatever the case is ኦኬ ሰላም ያስፈልጋል። ይሄ እንዲህ አይነት ራስን መሸወጃ ያስፈልጋል። ለምሳሌ አምና አይ ቲንክ 6 ወር ነው 5 ወር በፊት በምዕራብ ሸዋ አካባቢ የሚንቀሳቀሰው የወይሌ ክንፍ በሰሚሩ ጋሳ የሚመራው ወታደሮች አብረው ገቡ። ከፍተኛ ድግስና ጨፈራ ተደረገ። ያ እነሱ የለቀቁት ቦታ ዛሬ በማስ ቁጥጥር ስር ነው ያለው። ኢትዮጵያ ውስጥ በወታደራዊ ኃይል መሸናነፍ የሚቻልበት ደረጃ ላይ እንደሌለ ደጋግሜ እናገራለሁ። አሁን ይሄ የመከላከያ ጥንካሬ ወይ ድክመት የኦኤልኤን የፋኖን ጥንካሬ ድክመት ሳይሆን ኦቨርኦል የሀገሪቷ ኢሚኒቲ ኢትዮጵያን እንደ አንድ ግለሰብ ከወሰድከው ከገባንበት የፖለቲካዊ ኢኮኖሚያዊና የሴኩሪቲ ቀውስ አንጻር የሀገሪቷ ኢሚኒቲ ከመዳፍ በጣም ተዳክሟል። ስለዚህ የመንግስታዊ ስርዓተ መንግስቱ አማጺን የመደፍጠጥ አቅም የለም። ምንም ሊመጣ አይችልም። እሱ ኢትስ ኢምፖሲብል። ስለዚህ ራስን ከመሸወድ ወደ ሰላም መምጣት፣ ደስ ካላቸው ደግሞ ራሳቸውን እያስደሰቱም ቢሆን ወደ ሰላም ይምጡ። ኦል ዊ ዋንት ኢዝ በጣም ተጨባጭ እና ሚዛናዊ መሆን አለባቸው ብሎ መልእክትም አስተላልፏል እና ከዛ ጋር ተያይዞ የምታስተላልፈው መልእክት ካለ? ሲሪየስ መውሰድ አለባቸው። ጥያቄያቸውን አርቲኩሌት ማድረግ አለባቸው። እኔም ከዚህ በፊት ስለነበረው ነው ሪያሊስቲክ አቴይነብል መሆን መቻል አለበት። ከሀገሪቷ ከራሳቸው አቅም ብቻ ሳይሆን ወይም ደግሞ ከባላንጣቸው ከገዢው ስርዓት አቅም ብቻ ሳይሆን ከሀገሪቷ እና የአካባቢው ነባራዊ ሁኔታ አንጻር አኮሞዴት ሊደረጉ በሚችሉ መልክ ማዘጋጀት አስፈላጊ ነው። ያም ሆነ ይህ አም ኢንካሬጅድ አም ኖት ዲስካሬጅድ። ምክንያቱም ሲሪየስ የሆነ የድርድር ኦፈር ቢኖር ሲሪየስ የሆነ ክሬዲብል የሆነ ተቀባይነት ያለው ተስፋ የሚሰጥ አይነት የድርድር መድረክ ቢመጣ ጥያቄያቸውን የበለጠ አርቲኩሌት ያደርጉታል። ይህን እኮ አይተናል። ለምሳሌ ከህወሓት ጋር ሲደረግ ከትግራይ ኃይሎች ጋር ሲደረግ በነበረው ጦርነት መጀመሪያ አካባቢ ሲቀርብ የነበረው ቅድመ ሁኔታ እና ወደ ፕሪቶሪያ እየተጠጋን በሄድን ቁጥር የተለወጠ ነው የመጣው። ከሲሸልስ በፊት የነበረው ሲሸልስ ላይ ተሞርዶ ቀረበ፣ ጅቡቲ ላይ የበለጠ ተሞረደ፣ ፕሪቶሪያ ላይ ተፈረመ፣ ኬንያ 1-2 ላይ
ሼፕ እየያዘ መጣ። ስለዚህ የኦኤልን ብትወስድ መጀመሪያ የነበረው ከዛ ዛንዚባር ላይ ከዛ ዳሬ ሰላም ላይ እንትን የተደረገ ነው የመጣው የተስተካከለ ነው የመጣው እና እኔ ሆፕፉል የአማጽያን አመራሩም ይህን ነገር ሲሪየስ ወስደው ጥያቄያቸውን የበለጠ አሳማኝ ሊሆን በሚችል ተቀባይነት ሊኖረው በሚችል መልኩ ይህን ሲያስቡ በእልህ በፉክክር መሆን የለበትም ከገዢው ፓርቲ ጋር በህዝብ ተቀባይነት ይኖረዋል ወይ በዲፕሎማቲክ ኮሚኒቲ ተቀባይነት ሊኖረው ይችላል ወይ የሚለውን ለሰርድ ፓርቲ ራሱ ሁለቱ ተፋላሚ ኃይሎች ሳይሆን በፍልሚያው ሜዳ ውስጥ በሌሉ ኃይሎች እና የፖለቲካል አክተሮች ዲፕሎማቶች ተቀባይነት ይኖረዋል ወይ የሚለውን በደንብ መገምገም የሚገባቸው ይመስለኛል። ጥሩ። አንድ ደግሞ ቺም አጭር ነች። ይሄንን ስዕል ቅድም ዛሬ አጋርተ ነበረ እና ምን ለመግለጽ ነው? ኛታ አብደታ ፊ አመና የሚል ገጽ ላይ አጋርተ ነበር እና ሆፕፉሊ አብደታ የሚለው ደብል ሚኒንግ ስላለው አብደታ የሚባል የሰው ስምም ስላለ እሱን ለጊዜው እንትን እናድርግና ምን ለመግለጽ ነው ይሄንን አኒሜሽን የተጠቀምከው? ከወቅቱ ጋር ይሄዳል? እኔ አይደለም ሌሎች ልጆች ፈጥረው የላኩልኝን ነው ፖስት ያደረኩት። በአጠቃላይ ያው ሰሞኑን እንደምታየው በማህበራዊ ሚዲያው በምናደርገው ኢንጌጅመንት መንግስት የሚያሰማራቸው ወይም ደግሞ መንግስትን ደግፈው የሚወጡ ኃይሎች አሉ። ከነዚህ ውስጥ ፋርሲ ቡላ ብለን ባለፈው ስናወራ ታዬ ቄስ ሞገሴ የሚላቸው ኃይሎች አሉ። እነሱን ክላሲፋይ ለማድረግ ነው። አንዳንዶቹ ኦልሬዲ ተጠቃሚ የሆኑ ጥቅማቸው እንዲቀጥል ወይም ደግሞ ያገኙት እንዳይቀንስባቸው ስርዓቱን የሚደግፉ አሉ። ሌላው ደግሞ አማኝ የሆነ ከልቡ በስርዓቱ የሚያምን ስርዓቱን ማስቀጠል የህልውና ጉዳይ ነው ብሎ ብሊቨር የምንለው አለ። ሶስተኛው ደግሞ ተስፈኛ እብደታ ማለት ተስፈኛ ነው። ተስፈኛ ማለት ተጠቃሚውን አይቶ እኔም እጠቀማለሁ፣ እኔም የጥቅሙ ተቋዳሽ መሆን አለብኝ። የጥቅሙ ተቋዳሽ ለመሆን ደግሞ ማሞገስ ማወደስ ይገባኛል ብሎ የሚሄድ ነው የሚል ነው በአፋን መጽሐፍኩት። አይዶ ነው በአማርኛ ለጥፌው እንደሆነ ግን ያው ትንሽ ያው ሶሻል ሚዲያ ላይ በጣም ብዙ ሲሪየስ ነገር እየለጠፈ ስለሆነ በመካከል ቀለል ያለ ነገር በማድረግ ኢንጌጅ እንዲያደርግ ለማድረግ። እሺ፣ በጣም ጥሩ። ሌሎቹንም ሌላ ጊዜ እንመለስበት ይሆናል። ወደ ኢኮኖሚው እንሂድና ሌሎቹን ለበኋላ አቆያለሁ። እንደ መውጫ ዙሪያ ያመጣለሁ። ጊዜ ላለማቃጠል ነው። ሆነን ከዶክተሮች ጋር ተያይዞ ነው ባለፈው ሳምንት የነበረው። ዛሬ ስለ ኢኮኖሚ ነው የምናወራው፣ ግን ዞሮ ዞሮ የሚያያዙ ጉዳዮች ስለሆኑ ነው። አንደኛው ዛሬ ሪፖርተር ያወጣው ነው፣ አንተም ያየው ይመስለኛል። የውጭ ዕዳ እያንዳንዱ ኢትዮጵያዊ ቢካፈል $575 ይደርሰናል የሚል ነው ሪፖርተር ዛሬ ያወጣው ነው። አንደኛው የሚያሳየን ጉዳይ ነው። ሌላው ይሄንን ያዝልኝ። ሌላው ደግሞ ይህን ውይይትም እንድናደርግ አንዱ መነሻ የሆነው የሀገሪቱ ኢኮኖሚ አሁን ያለውን ዶክተሮች ብቻ አይደለም የጤና ባለሙያዎችን ብቻ ሳይሆን አጠቃላይ አሁን የሚቀርቡትን ጥያቄዎች መመለስ አንችልም የሚል ነው ቤዚካሊ። ለዛ ደግሞ የሚሆን ማሳያዎች አሉ። ይሄንንም ነገር እንድታየው እፈልጋለሁ። አይ ቲንክ የሆነ ሰው ነው የሰራው ከርተሲቱ አቤል መሰለኝ ሳላሪዎችን በሁለት መልኩ አድርጎ ያስቀመጠው ነው። በአፍሪካ የሚከፈለው ሳላሪ እና ጂዲፒ ነው። እንደሚታየው ኢትዮጵያ ላይ ፍሪ ብለው ነው ያስቀመጡት። ሄደው ኢትዮጵያ ጋር ሲሄድ ፍሪ ነው ያሉት። ምክንያቱም 72 ቢቢሲ የሰራው ቢቢሲም ሰርቷል። የቢቢሲው ላይ ኢትዮጵያ ላይ 79 ነው 79 ኦልሞስት በነፃ እንደማገልገል የሚሆነው እነኛ ሀገር በወር የሚከፈለውን ነው የሚያሳየው። ሶስተኛውና የመጨረሻ ማሳያ እንዲሆነን የምፈልገው የአንድ ዳታ አለ ኮምፓይል የተደረገ እኔም ላጋራ የምፈልገው ጉዳይ እሱም እስከ ዛሬ ድረስ ላለፉት 7 ዓመታት ከዛ በፊት ተጀምረው ያላለቁ ከዛ በኋላ የተጀመሩ
ከፊል ያለቁ፣ በሌላ መልኩ ደግሞ አንዳንዶቹ ጭራሽ ወቅቱን ያልጠበቁ፣ ሌሎቹ ደግሞ የብልጭልጭ ፕሮጀክቶች የሆኑ ምንም ኢኮኖሚያዊ ጥቅም የሌላቸው፣ አንዳንዶቹ ደግሞ ቢኖራቸውም በወቅቱ ያልተጠናቀቁ፣ በሌላ መልኩ ደግሞ ቅድሚያ ያልተሰጣቸው ፕሮጀክቶች በሚል ነው ኮድ ያደረኳቸው። አንተም ጋር ዳታው አለ። እሱንም እያሳየን ነው የምንሄደው፣ ዳይሴክት እያደረግን የምንሄደው። ግን በዋናነት እንደ መግቢያ እንዲሆን የምፈልገው የኢትዮጵያ የማክሮ ኢኮኖሚክ ፖሊሲ ወይም ደግሞ እያንዳንዱ ፕሮጀክቶች ባለፉት ዓመታት በተለይ ባለፉት 7 ዓመታት ስንከተለው የነበረው መንገድ ምን ይመስላል የሚለውን መግቢያ ስጠንና ዳታውን እያንዳንዱን እያጋራው እንሄዳለን። ትክክለኛ መንገድ አይ ቲንክ ከብድሩን ጀምር። ይሄ ሪፖርት ያወጣው የተመዘገበ ብድር ነው። በፊርማ በግልጽ በፓርላማ የተበደር ነው። የኔ ጥርጣሬ በድብቅ ብዙ ተበድረናል። አይ ሪፊውዝ ቱ አክሰፕት ኤሚሬቶች ይሄ የሚከፈሉ ገንዘብ ለሰደቃ ነው ብዬ አላምንም። አይ ሪፊውዝ ቱ ቢሊቭ ዚስ። ቀላል ገንዘብ አይደለም ያወጡት፣ ለጦርነቱ ብቻ ሳይሆን ለተለያዩ ነገሮች። ሂደሰይ ስለሆነ መጥቀስ አልፈልግም። ከተለያዩ ምንጮች የምሰማው አለ። በሀገሪቷ ላይ ያለው ዕዳ ከዚህ በጣም የሚጨምር ነው የሚመስለኝ። ይሄን ራሱ ብንወስድ የመንግስትን ናሬቲቭ የሚጻረር ነው። የብልጽግና የዘንድሮ መፈክር ከዕዳ ወደ ምንዳ ነው የሚለው። አንዱ ሲናገሩት የነበረው እና ሲፎክሩበት የነበረው ሀገሪቷ ላይ የነበረውን ዕዳ በጣም ቀንሰናል፣ በጣም አውርደናል የሚሉት ነው። የማይመስል ነገር ነው፣ ሊሆንም አልቻለም። ይኸው ገሃድ ወጣ። ሎክ ምንድነው የኢትዮጵያ የሀገሪቷ የኢኮኖሚ ቀውስ ምክንያቶች? ሀገሪቷ ከዕዳ ወደ ፍዳ የሄደችበት። ኢትዮጵያ ሀብታም ሀገር አልሆነ አታውቅም። ግን የመንግስት ቁጥር አይተህ ባለፈው የሆነ ሲያወጡ ከአይኤምኤፍ በኋላ ደሞዝ እናስተካክላለን ብለው የተጠቀሟቸው ቃሎች ነበሩ። ድሮ ድሃና የድሃ ድሃ ነበር። አሁን እኮ ድህነትን ራሱ በ3 ነው በ4 ነው ክላሲፋይ ያደረጉት። የኢትዮጵያ ህዝብ ባለፉት 7 ዓመታት በከፍተኛ ቁጥር ድህነቱ ጨምሯል። የኢኮኖሚክ አሶሲዬሽኑ መሰለኝ ከጥቂት ቀናት በፊት ያወጣው ሪፖርት አለ። የኮንሰምፕሽን መጠቀም መመገብ በጣም ቀንሷል። ገቢ በጣም ቀንሷል። ወጪ በጣም ጨምሯል። ምንድነው ለዚህ ሁሉ ምክንያት ያመጣው? ለጤና ባለሙያዎቹ፣ ለመምህራኑ ጥያቄ፣ ለመሰረተ ልማቶች መስተጓጎል፣ ለዚህ ሁሉ ያመጣው አንደኛውና ዋነኛው ጦርነት ነው። ጦርነት ማለት ጎትረን ከስር መብሳት ማለት ነው። በትግራይ ብቻ 28 ቢሊዮን መሰለኝ የወደመው። አማራ ላይ ፕሬዝዳንቱ ሲናገሩ የሰማሁት 10 ቢሊዮን ነው። ኦሮሚያ ላይ ፕሮባብሊ 20 ቢሊዮን ይሆናል። So we're talking about 50 billion plus destruction. እንግዲህ ይሄን ኮንሰርቫቲቭ ኤስቲሜት ወስደን ነው አይደል? ይሄንን በጣም ኮንሰርቫቲቭ ኤስቲሜት ኦፖርቹኒቲ ኮስቱን ደግሞ ሳንወስደው ያ ባይወድምና ቢለማ ያ ገንዘብ ከሚወድም ምርታማ በሆነው የኢንዱስትሪ ቢውል ኖሮ ሊያመጣ የሚችለው የኢኮኖሚ እድገት ሳናስበው ማለት ነው። በጦርነት 50 ቢሊዮን የአሜሪካን ዶላር ሉዝ አድርገናል ሚኒመም። ኦኬ፣ አንዱ እሱ ነው የኢኮኖሚው ቀውስ ምክንያት። ሁለተኛው ከጦርነቱ የተረፈው ገንዘብ ለማይረባ ለኢኮኖሚ እድገት፣ ለሰው ኑሮ መሻሻል፣ የስራ ዕድል ለመፍጠር፣ የውጭ ምንዛሬ ለማምጣት በማይጠቅም ብልጭልጭ ፕሮጀክቶች ላይ ነው ያወጣው። ወደ 2.5 ወደ 3 ኮንሰርቫቲቭ ኤስቲሜት 2.5 ትሪሊየን የኢትዮጵያ ብር የሚሆን ገንዘብ ለቤተ መንግስት፣ ለፓርኮች፣ ለመንገድ ላይ መብራት፣ ለሪዞርቶች ወጥቶ
ኢማጂን እና ይሄ ገንዘብ ይሄ የባከነው ገንዘብ አንደኛው በጦርነት ይኸው የሀገራችን ገንዘብ 50 ቢሊዮን የሚሆነው በጦርነት ተቃጠለ ወደመ። ከዛ የተረፈው ወደ 2.5 ትሪሊየን ብር የሚሆን ገንዘብ ወደ ማይረባ ኢንቨስትመንት ሄዶ ስራ ሳይፈጥር የውጭ ምንዛሬ ሳያመጣልን ባክኖ ጠፋ ማለት ነው። እና ይሄ ነው የኢኮኖሚ ቀውሱ ምክንያት። አመሰግናለሁ። ቅድም ያልከው እዚህ ጋር ነው ያለው ኢኮኖሚክ አውትሉክ በኢትዮጵያ ኢኮኖሚክ አሶሲዬሽን ያሳዩት፣ ለዛውም ዝቅተኛውን ወስደው አዳፕት አድርገውት ከሶስቱም ከኢትዮጵያም ከአይኤምኤፍ እና ከወርልድ ባንክ በኮንሰምሽን ቀንሷል በጣም የኤክስተርናል ዴት ደግሞ በጣም ጨምሯል 12% በሁለት ዓመት ውስጥ ዴት ቱ ጂዲፒ ሬሾም እንደምታየው ጨምሯል። ኦልሞስት ከኮንሰምሽን እና የፐብሊክ ሰርቪስ ውጪ ያሉት ነገሮች ወደ ላይ እናደርጋለሁ እዚህ ጋር ማየት እንችላለን። ወደ ከመሻገራችን በፊት ለማሳየት ስለፈለኩኝ ነው። ሶሻል ስፔንዲንግ ከትስም እዚህ ጋር እንደምታየው ዳውን ነው፣ ሁሉም ዳውን ወርድ ትሬንድ ነው የሚያሳየውና ይሄን ነው ቅድም ስትል የነበረው ወደ እሱ ላይ ሞገስ ህዝባችን በደንብ መረዳት አለበት። ባለፈውም ደጋግሜ ስናገር የነበረው እዳችን የምንበደረው ጨመረ፣ ህዝባችን የሚያገኘው ግን ቀነሰ። በጤና በትምህርት ለማዳበሪያ የሚወጣው በጣም ቀነሰ። ለእዳ ግን የሚከፈለው የምንወስደው መዳ እየጨመረ ለትምህርት የሚወጣው ለሌላ በህዝብ ላይ የሚወጣ ገንዘብ በጣም ነው የቀነሰው ማለት ነው። ለምሳሌ እዚህ ጋር ማየት እንችላለን። የመጨረሻው እንዳልከው ኮምፓራቲቭ ኮንቴክስቱ የሰብሳሃራን አቨሬጅ አለ። ኢትዮጵያ ላይ ያለውን ይኸው ስፔንዲንግ የትምህርትና የሄልዝ ኬር ወይም የጤናና የትምህርትን ብታየው ከአቨሬጅ በታች ራሱ በብዙ እጥፍ ነው ዝቅ ያለው። ይህንንም ያሳያል። የመጨረሻው ላይ የምናየው እሱ ነው እንዳልከው። ይህንን እንትን እያለ እሱን ራሱ ቅድም አይተው እንደሆነ ለምሳሌ አይ ቲንክ በኢትዮጵያ በአሁኑ ወቅት ያ ቁጥር በጣም ትንሽ ነው። ከትምህርት ቤት ውጭ ያሉ ልጆች በአማራ ክልል ራሱ ብዙ ሚሊዮን ናቸው። በኢትዮጵያ በአጠቃላይ ፕሮባብሊ ከ10 ሚሊዮን በላይ ህጻናት ከትምህርት ቤት ውጭ ናቸው በጦርነት ምክንያት። ሪል ታይም ማለት ነው። ደሞዝ ሪል ታይም በከፍተኛ ሁኔታ ነው የቀነሰው እና ያን ሰው ደሞዝ እዚህ ላይ እንደምታየው ያን ሰው ደሞዝ ከቨር ማድረግ የሚችለው ማለት ነው አብቃቅተህ ከቨር ሊያደርግ የሚችለው 50% የሚሆነውን የወራዊ ወጪህን ብቻ ነው። የጤና ባለሙያዎቹንም ጥያቄ የመምህራኑን ጥያቄ ሰው መረዳት ያለበት ይሄ ስለጥፎ የነበረው ከየመምህራኑ ከየጤና ባለሙያዎቹ ጋር እስከ ጂጂጋ ሲመጣ የነበረው ኢንፎርሜሽን ምንድነው? የምናገኘው ደሞዝ 15 ቀን ለ30 ቀን የሚሰጠን ደሞዝ ለ15 ቀን አልበቃንም ሲሉ እነዚህ ሰዎች ይሄው ምሁራኑ ደግሞ በጥናቱ እንግዲህ ይሄ በጥንቃቄ የሚሰራ ድርጅት ነው። መንግስትን ሳይጋጭ የሚሰራ መንግስት ድርጅት ነው እና በከፍተኛ ሁኔታ ነው የቀነሰው። የጤና ስፔንዲንግ በዓለም ስምምነት አንድ ሀገር ቢያንስ 15% የሚሆነው በጤና ላይ ማውጣት ነበረባት። እንደምታየው እዚህ ላይ በከፍተኛ ደረጃ በጤና ላይ እየወጣ ያለው ከ6 እስከ 7% ብቻ ነው እየሆነ ያለው እና ይሄ ድህነት በከፍተኛ ደረጃ ኢትዮጵያ ውስጥ እየተስፋፋና እየከፋ ለመሆኑ ይሄን እዚህ ላይ መከራከር ራሱ አይቻልም። እዚህ ላይ ጉንጭ አልፋ ነው። እዚህ ላይ መከራከር ማቆም መቻል አለባቸው።
እዚህ ላይ ይኸውልህ ኢህአዴጎች ሙስና ነበራቸው፣ መድሎ ነበራቸው፣ ኢኮኖሚ ግን እያደገ ነበር። ክርክራችን እነሱ ደብል ዲጂት ኢኮኖሚ እያደገ ነው ይላሉ። አይ እኛ ደብል ዲጂት አይደለም እያደገ ያለው ፕሮባብሊ 7-8% ነው እያደገ ያለው። ከኢኮኖሚ እድገቱ ደግሞ ፍትሃዊ ክፍፍል እየተገኘ አይደለም ነበር ክርክራችን ትዝ ካለ። አሁን እዛ መከራከር አንችልም። አሁን ዲፎ ዳቦ እየጠበበ እየቀጨጨ እያነሰ ነው እየሄደ ያለው። ድሮ ለኔ የደረሰኝ ቁራሽ አልበቃም ነበረ። ዳስ ወደ ዲቤት ነው። ጥሩ እንግዲህ አሁን ወደ ፕሮጀክቶቹ ደግሞ እንሂድ ጀዋር እና እያንዳንዱ ይሄ ደግሞ በጣም ኮምፕሬሄንሲቭ ጊዜ የፈጀ ነው ይሄንን ራሱ ኮምፓይል ለማድረግ። እስቲ ሁለት አይነት አሉ፣ ድሮ የነበሩ ፕሮጀክቶችም አሉ። ባለፉት 7 ዓመታት ብቻ የነበሩትን በዝርዝር እና ከነ ወጪያቸው መቼ እንደተጀመሩ እንየው። ምናልባት የሚታያቸው ይመስለኛል። ይሄን አዳፕት አድርገን ነው ከመጣው መረጃ ላይ አዳፕት አድርገን ነው ለእናንተ በሚሆን መልኩ እኛ አይደለም ካልኩሌሽን የሰራ ነው የተሰራውን ነው እያሳየን ያለ ነው። ሶርሱም ተናግረናል ቅድም። እኛ ኢኮኖሚስት አይደለንም። ያለውን የኢኮኖሚክ አሶሲዬሽን እና ሌሎች የሚመለከታቸው አካላት የሰሩትን ምንጭ ነው እንዳለ እየተጠቀምን ያለ ነው እና እሱ ከግንዛቤ ማስገባት ነው። እነኚህም ፕሮጀክቶች እስቲ ጀዋር በብዛት ወደ 17 የሚሆኑ ፕሮጀክቶች ናቸው ባለፉት 7 ዓመታት የተገነቡት። በስማቸው እንደምናየው ነው። ለምሳሌ ጫካ ፕሮጀክት አለ። ምን አይነት ካቴጎሪ ስም የሰጠሁት እጠይቅሃለሁ በጥያቄ መልክ፣ ግን ለጊዜው አድማጮቻችን እንዲያዩት የጫካ ፕሮጀክት 1.5 ትሪሊዮን የኢትዮጵያ ብርን የፈጀው፣ እንጦጦ ፓርክ 6 ቢሊዮን፣ ዩኒቲ ፓርክ 5 ቢሊዮን፣ ወዳጅነት ፓርክ 5 ቢሊዮን፣ ሳይንስ ሙዚየም 10 ቢሊዮን፣ አብርሆት ላይብረሪ 6 ቢሊዮን፣ ግራንድ ፓለስ ሙዚየም 10 ቢሊዮን፣ አድዋ ቪክቶሪ 20 ቢሊዮን፣ የመስቀል ስኩዌር ፓርኩ 4 ቢሊዮን፣ ኮንቬንሽን ሴንተር ባለፈው የተገነባው 40 ቢሊዮን፣ የአዲስ አበባ ኮሪዶር የመጀመሪያው ፌዝ 100 ቢሊዮን፣ የአዲስ አበባ ከንቲባ ጽሕፈት ቤት ማደሻ 2 ቢሊዮን፣ ጎርጎራ 5 ቢሊዮን ነው፣ ወንጪ 5 ቢሊዮን፣ ጨበራ ጩርጩራ 10 ቢሊዮን፣ መተሃራ ሪዞርት 30 ቢሊዮን፣ ሸበሌ ሪዞርት ዋጋው አልተገለጸም ኤንቢ ቢያንስ 1.76 ትሪሊየን በአሁኑና ሲደመር ገና ስላላለቁና ወደፊት ኢንፍሌሽንም ስላለ ነው። እነኚህ ኤንጂቢ ያልኩት እቺን ብቻ ልግለጽልህና ወደ አንተ ጥያቄ ዳለው ጀዋር። ኤንጂቢ የተባሉት ኖት ገቨርንመንት ቢዝነስ የሚሉትን ነው፣ መንግስትን የማይመለከተው ፕራይቬት ሴክተር ሊሰሩ የሚገባቸው ሪዞርቶች እነሱ ናቸው ኤንጂቢ ማለት። እነኚህ ነገሮች ስታይ ለዛውም በኮንዘርቫቲቭ ስቲሜት 2.25 አቨሬጁ በሁለት ብናካፍል 2.25 ትሪሊየን ብር ነው የሚሆነው። ይህንን የያዝና ምናልባት የጤና ከቨሬጁም አለ ቴብል ስላለ እሱንም ማሳይቻ አንድ ላይ እንሂድበት ወይስ እንዴት ይሻላል? መጀመሪያ ያንን ማብራሪያ መስጠት ፈልጋለሁ። አይ ቲንክ ይሄንን እናብራራው። ምክንያቱም አሁን ባለፈው እኔ ስለ ቤተ መንግስት ሳነሳ ለማምታታት የሞከሩት ነገር አለ። ሎክ መንግስት አንድ ሀገር የሚያስተዳድር መንግስት የሀገሪቷን ጥሬ ገንዘብ ሲያወጣ ኢንቨስት ሲያደርግ ቅድሚያ ለምንድነው መሰጠት ያለበት የሚለውን ማየት መቻል አለበት። ቅድሚያ መሰጠት ያለበት በተለይ በዚያ ወቅት ለዛ ሀገር አንገብጋቢ የሆነ ለዚህ ሀገር ወሳኝ የሆነ ምንድን ነው ከሚለው አንፃር። ምክንያቱም ለኢትዮጵያ ቅድሚያ ሊሰጣት የሚገባው ጉዳይ እና ኖርዌይ ቅድሚያ ሊሰጠው የሚገባው ነገር ይለያያል ካለበት ኢኮኖሚ ደረጃ ካለበት የህዝብ ፍላጎት አንፃር። እና ኢትዮጵያ ውስጥ ቅድሚያ መሰጠት የነበረበት ከኢኮኖሚ አንፃር አንደኛ ስራ አጥነትን ሊቀንስ የሚችል ስራ አጥነት መቀነስ የሚችል ለምን በብዙ ሚሊዮን የሚሆን ወጣት አብዛኛው ከዩኒቨርሲቲ ተመርቆ ስራ የለው። ስለዚህ ይሄን ወጣት ወደ ስራ መመለስ ወይ ወደ የስራ ዕድል ለዚህ ወጣት መፍጠር የኢኮኖሚውን ምርታማነት ይጨምራል። የሀገሪቷን የግጭት ተጋላጭነት
ይቀንሳል። ከዚህ አንፃር አንዱ የስራ እድል የሚፈጥር መሆን መቻል አለበት። አንድ ፕሮጀክት መንግስት ሲገባበት ወይም ደግሞ አንድ ፕሮጀክት ለመደገፍ ገንዘብ ሲያወጣ የስራ እድል መፍጠር መቻል አለበት አንዱ እሱ። ሁለተኛ ምንድነው የኢትዮጵያ አንዱ ኢኮኖሚ ችግር የፈጠረብን የውጪ ወይም ደግሞ የፎሬን ከረንሲ የፎሬን ከረንሲ እጥረታችን ነው፣ የውጪ ምንዛሪ እጥረታችን ነው። ስለዚህ እኛ ኢንቨስት የምናደርግበት ወይም ደግሞ የምናበረታታው የኢትዮጵያ መንግስት ማበረታታት ያለበት የኛን ኤክስፖርት ሊጨምርልን የሚችል ሊያበረታታልን የሚችል ተወዳዳሪነታችንን ሊጨምር የሚችል ላይ ነው ኢንቨስት ማድረግ ያለበት። ሶስተኛ ህዝብ ሊይዝ የሚችል የኢንዱስትሪ ሴክተር ላይ ነው ኢንቨስት ማድረግ ያለበት። ምንድነው ኢትዮጵያ ውስጥ አብዛኛውን ሰው ሊይዝና ወይም የአብዛኛውን ሰው ወደ ስራ ሊያሰማራ የሚችል ሊያሰማራ የሚችል የአብዛኛውን ሰው ገቢ ሊጨምር የሚችል ምንድነው? ግብርና ነው። ኦኬ የማኑፋክቸሪንግ ላይ የምንሰራ ከሆነ ብዙ ወጣት ስራ መቅጠር እንችላለን። ወደ ውጪ ወደ ሌሎች ሀገሮች እቃ ለመላክ እንችላለን። ግብርና ላይ ደግሞ በተለይ ደግሞ ገበሬውን የሚያበረታታ የሚታረሰው መሬት ስፋትና ለዛ ለሚታረሰው መሬት ግብአት ፈርቲላይዘር፣ ምርጥ ዘር ገበሬውን የማበረታቻ ስራ ከሰራን በምግብ ራሳችንን መቻል ብቻ ሳይሆን ከውጭ የምናወጣው እናስቀራለን፣ ወደ ውጭ መላክ እድል ይኖራል ማለት ነው። እና እዚህ ላይ ኢንቨስት መደረግ ነበረበት። ለምን ማለት ነው? አንዱ ለምሳሌ አይ ቲንክ በኋላ ላይ ታሳየዋል መሰለኝ አንዱ የኢትዮጵያ አንደኛ ግብርናውን እያገጨጨ ያለው ከፍተኛ የውጭ ምንዛሪ የሚጠይቃል ምንድን ነው እሱ? የማዳበሪያ ነው። ስለዚህ ማዳበሪያ ላይ መንግስት ትልቅ ገንዘብ ቢያፈስ ራሽናል ለምን? አንደኛ የግሉ ሴክተር እንደዛ አይነት ላይ ገብቶ ኢንቨስት ለማድረግ ይከብደዋል። አሁን ባለው የተጨባጭ ሀገር ሁኔታ ካለን የውጭ ኢንቨስትመንት ለመሳብ ካለን አቅም አንጻር ማዳበሪያ ሌሎች ላይ ኢንቨስት ለማድረግ ያለን አቅም እየቀነሰ ነው ያለው። አሁን እንደምታየው ለምሳሌ የያዩ እዛ በኢህአዴግ ጊዜ ተጀምሮ የነበረው የያዩ ማዳበሪያ ፋብሪካ በ450 ሚሊዮን ዶላር ነበር ሲሰራ የነበረ። ግማሽ በላይ ገንዘቡ ፎር ከዛ በፊት የነበሩት አጠፉት እና ቢመጡና ሙሉ በሙሉ አስቆሙት። ትልቅ ገንዘብ ከፈሰሰበት በኋላ ይሄ ማዳበሪያ ፋብሪካ ቢሰራ ኖሮ 450 ሚሊዮን ነበር የሚጨርሰው። የጫካ ፕሮጀክት ተብሎ ይሄ የቤተ መንግስት ፕሮጀክት ግን 1.5 ትሪሊየን ያ ማለት 1 ቢሊዮን ዶላር ማለት ነው። ሁለት ያዩ ፋብሪካዎችን ሰርቶ ምላክ ይኖረን ነበር ማለት ነው። ሁለት ወይም ሶስት የማዳበሪያ ፋብሪካ ሊሰራልን ይችል ነበር። እንዲህ አሁን እና አብይ የሰሯቸውን ፕሮጀክቶች ቅድም ያሳያቸው ወደ ኋላ መለስ ብትል አንደኛ ቅድሚያ ሊሰጣቸው የሚገባ አልነበሩም። ቅድሚያ የሚሰጣቸው ቅድም እንዳልኩ የስራ እድል የሚፈጥሩ የውጭ ምንዛሬ የሚያመጡ ብዙውን ሰው የሚያሳትፉ መሆን ነበረባቸው። እነኚህ ሪዞርቶች፣ እነኚህ ፓርኮች፣ እነዚህ ውብ የማስዋብ ነገሮች እውነት ስንት ስራ ፈጥረዋል? እስቲ እስካሁን ይሄ ትሪሊየን ብር የወጣባቸው ፕሮጀክቶች 50,000 ሰው እድል ፈጥረዋል? እርግጠኛ አይደለሁም 10,000 ሰው ከቀጠሩ። ሪዞርቶቹን እንውሰዳቸው። እነዚህ ሪዞርቶች በአንድ ሪዞርት ስንት ሰው ቢቀጠር ነው? በጣም ከበዛ 500 ሰው ነው። በጣም ትልቅ ከሆነ ከነዘበኛ ከነምን የሚሰጣቸው አልነበሩም። ሌላው የመንግስት ስራ መሆን ያልነበረባቸው በማንኛውም ሀገር ውስጥ ክርክር ሊኖረን ይችላል። መንግስት ምን ያህል በኢኮኖሚ ሲሳተፍ የሚል ዲቨሎፕመንታል ስቴት ኦር ኒዮሊበራል ስቴት ዎችማን ስቴት የሚለውን ልንከራከር እንችላለን። ግን አንድ ነገር የምንስማማበት ነገር አለ። መንግስት ኢንቨስት ማድረግ ያለበት የግሉ ዘርፍ ፍላጎቱና አቅሙ የሌለበት ጉዳዮች ላይ ሪዞርት እና ኃይሌ ገብረስላሴ እየሰሩት ያሉት ጉዳይ ነው። ኦኬ
ሪዞርት ዮናስ ነው ይሄ የኩሪፍቱ ባለቤት እነሱ እየሰሩት ያሉት ነገር ነው። እነሱን ማበረታታት በጣም ማበረታታት ከፈለክ የታክስ ብሬክ መስጠት ነው እንጂ መንግስት የራሱን ገንዘብ አውጥቶ ወይም ደግሞ ከነጋዴ ሰብስቦ መዝናኛ የሚሰራበት ምንም ራሽናል የለም። ሀገር እኮ መቀለጃ ነው የሆነው ጓዶች። ኦኬ እነዚህ ፕሮጀክቶች በሙሉ ምናልባት ከሲምቦሊክ ቫልዩ አንፃር አንተ እንዳልከው የአድዋ ፕሮጀክት ምናልባት ብሔራዊ ስሜት ለመፍጠር ምናምን ከሚለው አንፃር ምናልባት ላይብረሪ በተወሰነ ደረጃ ኢቭን ላይብረሪው ራሱ በዩኒቨርሲቲዎች መሰራት የሚችል ዩኒቨርሲቲዎች መደገፍ የነበረባቸው ስራ ነው። እሱን ፀጉር መሰንጠቅ ይሆናል ስለሆነ ተዋል እና እነዚህ ቫኒቲ ፕሮጀክቶች ብሎ ፈረንጅ በእኛ የሳቀው አይደለም። በኢትዮጵያ ደረጃ የኢኮኖሚ ቀውስ ውስጥ ያለ ሀገር ተውና ዛሬ ላይ ሀብታም የሆኑ ሀገሮች ራሱ ሊሰሯቸው ገንዘብ የህዝብ ገንዘብ ሊያወጡባቸው የሚደፍሩ ፕሮጀክቶች አይደሉም ነው በስ ሶሪ ሌላም የምናየው አስፔክት አለ ብዙ። ለምሳሌ አሁን የወጡትን ወጪዎች ደግሞ በቅርቡ ሰሞንኛ ከሆኑት ነገሮች ጋር እያይዘን አቅም የለንም ጠብቁን ታገሱን ሲጀመር መንግስት ገንዘብ የለውም የሚል ነገር አለና እነኚህ ፕሮጀክቶች ቢያንስ ከፊሎቹ ራሱ ቅድሚያ ለሚሰጣቸው ጉዳዮች ለጤና ለትምህርት እንደ ሴክተር ለደሞዝ ብቻ ሳይሆን እንደ ሴክተር ራሱ ቢመደቡ ምን ያህል ለምን ያህል ዓመት ሊሸፍኑ ይችላሉ የሚል ነገር ስለሚጠየቅ እሱንም ማሳየት ይጠበቅብናል። ወደዛ ከመሄዴ በፊት አንድ ምናልባት ልጠይቅ የምፈልገው እነኚህ ነገሮች በመገንባታቸው የሰጠው አስተያየት እንደተጠበቀ ሆኖ መንግስት ከሰራቸው ነገሮች ውስጥ የሚደነቁ ነገሮችስ የለም ወይ? ሁል ጊዜ ለምንድን ነው የምትቃወሙት? ቋሚ ተቃዋሚ የምትሆኑት ለምንድን ነው የሚል ነገርም ስላለ እሱን አድሬስ አድርግና እንመለስበታለን። እነኚህ መንገዶች ያማምራሉ፣ እነኚህ ሪዞርቶች ያማምራሉ፣ ለመዝናኛ ይሆናሉ፣ ጥሩ ናቸው፣ ደስ ይላሉ፣ ምንም ጥያቄ የለውም። ሀገር አሁን ከሚያስፈልጋት ለሀገራችን ከሚያስፈልጋት ስራ ውስጥ መንግስት መስራት ካለ ውስጥ ቅድሚያ ሊሰጠው የሚገባ ነው ወይ? ኦኬ ማንም ሀገር የሚያድገው አንደኛ የግብርና ምርትና ምርታማነቱን ማሳደግ ከቻለ ነው። አላደገም ኢትዮጵያ ውስጥ። ምክንያቱም ሪሰርቹን እዛ ላይ አይተሃል። ለግብርና በነገራችን ላይ ፊሎሶፊካሊ ለውጥ መጥቷል ኢትዮጵያ ውስጥ ባለፈው 7 ዓመት። ለረጅም ጊዜ የኢትዮጵያ መንግስታት የኢትዮጵያ ኢኮኖሚ የኢትዮጵያ ፖሊሲ ገጠር ተኮር ነበረ። መሆንም ያለበት እንደዛው ነው። አሁን ገጠር ተኮር ሳይሆን ከተማ ተኮር ሆኗል እና ከዚህ አንፃር ኢትዮጵያ የሚያስፈልጋል ምንድነው? ለምሳሌ ከውጭ የምናመጣውን ለመተካት በከፍተኛ ሁኔታ የምንጠቀመው ለምሳሌ የስኳር አድቫንቴጅ አለን፣ ውሃ አለን፣ አፈር አለን። ወደ ውጭ ለመላክ የስኳር ፋብሪካዎችን ማስፋፋት ነበረብን። ይሄ ታሰበና በጂቲፒ 2 መሰለኝ ብዙ ፋብሪካዎች ተጀመሩ። መለስ ከሞተ በኋላ እሱቷቸው ሄደው ሰዎች ብዙን አበረታቱት። የመንግስት ገንዘብ በከፍተኛ የቻይና ብድር እና በሌሎች ብድር ያስጀመርናቸው ፋብሪካዎች በቃ ከዛ በፊት የነበረው መንግስት ስላስጀመረው ብቻ እና አብይ አስቆሙት። ዕዳ መክፈላችን አልቀረም፣ እንደምታየው ዕዳ እየከፈልን ነው። እነዛ ፋብሪካዎች ምንም እንኳን የተበላሹ ቢሆኑም ማሳደስ ይቻል ነበረ፣ መጠገን ይቻል ነበረ። ሳይጠገኑ ቀርተው አይ ቲንክ አንድ ፋብሪካ ብቻ ነው አሁን እየሰራ ያለው። አሁንም ኢምፖርት እያደረግን ነው ስኳር። ቅድም ያልኩ የመዳበሪያው ቆሟል። አሁንም ኢምፖርት እያደረግን is one of our biggest expenditure actually to be precise 80% ነው በቁጥር 80% ኢምፖርት እያደረግን ያለ ነው። እሱ ራሱ ሌላ ያለው ትልቅ ገንዘብ የወጣበት የባቡሩ ይሄ ወደ ከሀራ ገበያ መቀሌ ነው የሚባለው ያ የባቡር መንገድ ቆሟል። ቆሞም ተከሰም ከፍተኛ ገንዘብ እየከፈልበት ነው ያለው። ኦኬ ኢትዮጵያ ባለፈው 7 ዓመት መስራት የነበረባት ያንን ሀዲድ ጨርሳ ወደ ጅማና ወደ ወለጋ ወደ ጎጃም የሚሄድ ሀዲድ መጀመር ነበረባት። ይሄ በጦርነት የባከነው ብቻ ተውና ይሄ ለማይረቡ ብልጭ ፕሮጀክቶች የወጣው ገንዘብ እነዚህ ፕሮጀክቶች ማስጨረስ ይችላል ነበር። የኢትዮ ጅቡቲ ምድር ባቡር አሁን ታከለ መጥቶ ትንሽ ከነካካው ነው ትንሽ እንትን ያለው እንጂ የተወሰኑ እንትኖች ናቸው የሚሰሩት። ለምን
አይደለም ጅቡቲ ብቸኛ በራቸው ዋነኛው ብቸኛ ሆኖ ዋነኛ በራችን ነች። ብዙ ዕቃ ነው በዛ የሚገባው። ገበያ አጥቶ አይደለም ነጋዴው በረጅም ወረፋ ነው የሚጠቀመው። ግን ማሳደፊያ እስቲ በፈጠረ የሀገሪቷ ዋነኛ መጋቢ የሆነውን መንገድ ከጅቡቲ የሚመጣውን ባቡር ዕቃ መለዋወጫ ነስተህ ለሱ መዋል የነበረበትን ዶላር ጎርጎራ ላይ ጨበራ ጮርጮራ ላይ ግንጪ ላይ መዝናኛ ስትሰራበት እንደ ቤተሰብ ውሰደው። አንተ ቤተሰብ ካለህ መጀመሪያ ምንድን ነው የምትሰራው? ለልጆች ለባለቤት ለራስ ምግብ ነው። ከዛ መጠለያ ነው። ከዛ ልብስ ነው። ወደ እንጦጦ ፓርክ እና ወደ ቢሾፍቱ የምትዝናናው ከዛ ከተረፈ ነው። እና ቢግን ያደረጉት ኢሴንሻል የሆኑ ይሄ አምስተኛ ክፍል የምንማረው ቤዚክ የሆኑ ነገሮች ለሀገሪቷ ነስተው ለነዚህ ብልጭልጭ ነገሮች ነው ያሉት። እና ይሄ ያባከነው ገንዘብ የጦርነቱ እንኳን ሳትጨምረው ለነኚህ ብልጭልጮች የወጣ ገንዘብ ለምርታማ ለሆነው የሀገሪቷ ኢኮኖሚ ቢውል ኖር አንዳንድ